በጣም ይቅርታ ወንድሜ፣ በጣም ይቅርታ አላየሁህም ነበር። ይቅርታ። ሄ ማነሽ? ዘርፌ ምንድነው የምትለማመጪው? ጥፋቱ እኮ የሱ እንጂ ያንቺ አይደለም አይደል? ወደ ስራ። ምን ነው ተሳሳትኩ ይመስለኛል። ምኑ ላይ ነው ጥፋት? ሳታንኳኳ ማን ግባ አለ? ለነገሩ እንዳንተ አይነቱ ደሃ ስርዓት የት ያውቅና ነው? አሁን እጄ በጥፊ ብዬ ስርዓት ምን እንደሆነ ባስተምራት ደስታዬ ነበር፣ ግን አልችልም። ምክንያቱም እሷ የባለ ሀብት ልጅ፣ እኔ ደግሞ የሰራሁበትን የምለምን ተራ ሰው ነኝ። ይሁና ቀን እስኪያልፍ ዝቅ ማለት ግድ ነው። ሄ አንተ ምንድነው እንደዚህ ተገትረ የቆምከው? የመጣህበትን ተናግራ አትወጣ? ቤቱን የቀባሁበትን ብር አባትሽ ዛሬ መተው ወሰድ ብሎኝ ነበር። ኦ አንተ ነህ እንዴ ቀለም ቀቢው? አዎ እንደምታዩ ቤታችሁን ውብ አድርጌ ቀቦት ነው ነበርኩ። ቀብተህ ልብህ ውልቅ ብሏል። ደሞ ይቺን ሰርተህ ልትንዘባነድብኝ ትፈልጋለህ እንዴ? ደሞ ማስቲካ ማይገዛ ገንዘብ ልውሰድ ብለህ በመምጣት ልታፍር ይገባል። ዘመናዊ ሰው አትሆንም እንዴ? ሞባይል ባንኪንግ ምናምን የሚባል ነገር አለ እኮ። የኔማ ቤት ትርፍ ነገር ባንነጋገር ደስ ይለኛል። የሰራሁበትን እየጠየኩ እንጂ እየለመንኩ አይደለም። አባትሽ ካሉ ጠሪልኝና ከሳቸው ጋር ልነጋገር። ቶቶቶቶ በእናትህ ደሃ ሲለምን እንጂ ሲቆጣ አያምርበትም። እሺ መጣሁ፣ ጠብቀኝ። ህይወት በፈተና የተሞላች ናት። አብሶ አንሳት ጥቅኝ። ሁሉም ካንተ የተሻለ መሆኑን ለማረጋገጥ ሲል ሊኮረኩም ይፈልጋል። ከመጣል እንዳደራ ሰው ደግም ሰራ ክፉም ሰራ ሁሉም የእጁን ያገኘዋል። ቢቆይ እንጂ መች ይቀራል። በእኔ ቦታ ብትሆኑ ምን ታደርጋላችሁ? በጣም የምወደውን አንድ አባባል ልንገርሽ። አህያ ሲረግጥ ደግመ ከረገጥከው እሱ ሳይሆን አንተና አህያው ይባላል። እና ምን ለማለት ፈልገ ነው? ትርጉሙ እንደማሰብ አቅምሽ ይወሰናል። ስለዚህ እንደገባሽ ትርጉሚው yes 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 መላ yes 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 ጤና yes 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 ይናባላል። በላቤ ሰርቼ ማድር ካልደረሱብኝ የሰው ጥግ ማልደርስ ታታሪ ወጣት ነኝ። ቤተሰቦቼ በህይወት ስለሌሉ በዚህ ምድር ላይ ከወንድሜ ውጭ ሰው የለኝም። የምኖረው ለሱ ስለው ወንድሜ ያለ ልክ ሲጠቀማቸው በነበረው ሱሶች ምክንያት ታሞ ከሞት ነው የተረፈው። በዛ የተነሳ አሁን ላይ ከመሙ በደንብ እስኪያገግም የቤቱን ኃላፊነት የተሸከምኩት እኔ ሆኛለሁ። ዛሬ ልደቱ ነው። ለስራ ወደ ክፍለ ሀገር ሄጃለሁ ስላልኩት ምንም ነገር ያደርግልኛል ብሎ አይጠብቅም። ስለዚህ ሰርፕራይዝ ላደርገው አስቤያለሁ። ኧረ መስፍኔ በዛሬ ቀን ምንድነው? አታስደብረኝ እንጂ ፈታ በይ ፈታ በይ እንጂ እስቲ ነከስ አድርጊ። እየቃምኩ ነው። አረ ናቷ ያገገማ ወንድም ካሁን እኮ መጣ እያልኩኝ ነፍሴ ተጨነቀች። አንተ ደግሞ ፋራውማ በልደቴ ቀን ስራ አለብኝ ብሎ ወደ ክፍለ ሀገር እንደሄደ ስንቴ ልንገር። አቡሙ ደና ከነቱ ቢሆንም ውስጤ ምንም ደስ አላለውም። ሽክክ እያለኝ ነው። ዛሬ ያለማንም ከልከኝ እብድ ስንል እንድናድር ነው ፈልገው። አሁንስ በእኔ ቦታ ብትሆኑ ምንድነው የምታደርጉት? ይኸውልህ ወንድሜ ላስረዳ። ምንድነው የምታሰደኝ? ፈረነቴን
ወይስ ከኔ እየተደበቀ እኔ እንኳን በስንት መከራ የተወኩትን ሱስ አስፋፍተ መቀጠልን? አይደለም እኮ። ዝም በል ዝም በል። ከዚህ በኋላ ድምፅን ከሰማሁት ጉሮሮን በጥሼ ነው የምጥለው። ተረፍሽ ናትሻ? እሺ በቃ እንደሩም ጎዳሽ? ሊገለኝ ነው እንዴ? ሲጋራ አስጠኝ። አልሰማኝም እንዴ? ሲጋራ አስጠኝ። ስለራሴ ማውቀው እኔ ራሴው ነኝ። ለምን ዝም አይልም ሌላው ካላገዘኝ? ብናገር ባወራስ ምን ያደርግልኛል? ለእኔ እኔ ያውቃለሁ ተውኝ ይሻለኛል። ማንኛና ነው እኔስ ማጨስ ማቆመው? የትኛው ህይወቴ ሊያጓጓኝ? ወንድሜ ወደ ሱስ ተመልሶ ሞቱን እያፋጠነ እንኳን መሆኑን ካላወቅኩ ምኑ ላይ ነው ወንድምነቴ? ምኑስ ላይ ነው ከክፉ ጠባቂነቴ? ማነህ? ቀለም ቀቢው ማስቲካ ተቀበለ? Yes, 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 mera, yes, 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 tira, yes, 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 swan, yes, 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 fatari, yes, yes, kasi belay minalem, kumus, hey. ብትላከኝ ኖሮ ቲፕ ሰጥ ነበር። ሁሉም ሰው እንደ ጆተኒ በፍራንክ ብቻ የሚሰራ ይምሰልሽ? አቤት አቤት፣ ቃላት ማሰማመሩንማ ትችልበታለህ። ይኸውልህ ገንዘብ ካለ ማንንም እንደፈለክ ማድረግ ትችላለህ። እሺ፣ ይሄንን ደግሞ በተግባር አሳያለሁ። ምንድነው ማድረግ ያለብኝ?